እንደ ዛሬው ዘመናዊ ትምህርት በሀገሪቱ ባልተስፋፋበት ዘመን የእውቀት መፍለቂያዎች ነበሩ። ለያው ደግሞ ትምህርቱም እውነተኛ ትምህርት አምልኮተ እግዚአብሔር የሚፈጸምበት እግዚአብሔርን የምናውቅበት ነበር እንጂ ተራ ትምህርትም አልነበረም። ስለዚህ ማንበብ፣ መጻፍ፣ መመራመር፣ ማወቅ ለኛ ለኢትዮጵያውያን ጀማሪዎች እንጂ ከሌላ ሰው ኮራጅ ወይም ደግሞ ከሌላ ሰው ቀርተን ያመጣነው አልነበረም። ግን ወቀደምትን ይከውኑ ድህረ ኋለኞች ፊተኞች ይሆናሉ እንደተባለው አሁን ኋላ ሆነናል። ይሄንንም አያያዙን አጠቃቀሙን አላውቅ ስላልነበት ዛሬም በእነዚህ ትምህርት ቤቶች ዕውቀትን ሽተው በጉባኤዎቻቸው የሚሳተፉ አልጠፉም። የቀን ትምህርት ማለት ወንጌል ማለት ዳዊት ማለት የቅዳሴ ማለት ታታት እንዲሰጥ ይናገሩ ሰላም በእንቴ ያኪም አው በዛግ ዘዛይሎ የአብነት ትምህርት ቤት ማለት ከአባት የተገኘ ከአበው የተወረሰ ከጥንት የነበረ የማንነት መገለጫ በራስ ቋንቋ በራስ ፊደል በራስ ሥርዓተ ትምህርት የሚሰጥ ከትውልድ ወደ ትውልድ የተላለፈ ትምህርት የሚሰጥበት ትምህርት ቤት ማለት ነው። የአንድን ሕዝብ የአንድን ሀገር ጥበብና ዕውቀት ለዚህ ሕዝብና ለዚያች ሀገር ዜጎች የሚያስተምሩበት ትምህርት ቤት ማለት ነው። የአብነት ትምህርት ቤት በልማድ የቆሎ ትምህርት ቤት በመባል በሕዝባችን ዘንድ ይታወቃል። አንዳንድ ሰዎች ደግሞ የቄስ ትምህርት ቤት፣ አንዳንዶች ደግሞ የቤተ ክህነት ትምህርት ቤት ይሉታል። የሃይማኖት ቤት አባቶች የጥንታዊ ስልጣኔ መነሻዎችና የዘመናዊ ትምህርት መሰረቶች ናቸው። ሀገራችን አብዛኞቹ ምሁራን አሁን ዛሬ ሽማግሌ የሆኑ ፕሮፌሰሮች ስናያቸው ዳዊት የደገሙ ነው እናገኛቸዋለን። ልክ እንደዚህ ከመልእክተ ዮሐንስ ከአቡጊዳ ጀምሮ ሕፃናት እየተማሩ ማደግ አለባቸው። የዘመናዊውንም የአብነቱንም የአብነት ትምህርት ቤት የአንድን ሀገር ጥንታዊ ስነ ጥበብ፣ ስነ ፊደል፣ ስነ ዜማ፣ ስነ ባህል፣ ስነ ሥርዓት፣ ሃይማኖት፣ ታሪክ፣ ለዛ፣ ዘዴ፣ ወግና ማዕረግ በልዩ ልዩ አቀራረብ አገር በቀል በሆኑ ሊቃውንት በአገር ቋንቋ፣ በአገር ፊደል፣ አገር በቀል በሆነ የአስተምሮ ስልት የሚቀርብበት ዘዴ ነው። የአብነት ትምህርት ቤት የሚሰጡ ዋና ዋና ትምህርቶች የፊደልና የንባብ ትምህርት ቤት፣ የዜማ ቤት፣ የቅኔ ቤት፣ ህዝበ ሀገርነ ይብሉ ትርጓሜ ቤት በመባል ይታወቃሉ። ክቡራትና ክቡራን ተመልካቾቻችን በባህር ዳር ከተማ በተለያዩ አብነት ትምህርት ቤቶች ተገኝቼ ፍኖተ ትምህርት የተሰኘውን ዝግጅት ወደ እናንተ ያቀረብኩት ወዳጄ ዘውዱ ነበርኩ። ሰናይ ጊዜ